በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶች 3000 ብር የገንዘብ መቀጮ እየተቀጡ ነው ተብሏል። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎችን በመተግበር ላይ እንደሚገኙ የክልሉ አኝዋ ብሔረሰብ ዞን የአቦቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አስታውቋል። ውሳኔዎቹ ሊተላለፉ የቻሉት ልጆች ከወላጆች አቅም በላይ በመሆናቸውና ትዕዛዝ ባለመስማታቸው ነው ሲል ጽህፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረት ፕሮፖዛል ተቀርጾ እና ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል በሚያስችሉ ውሳኔዎች ላይ እየተሰራ ይገኛል። የአቦቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አውሊ እጂሉ እንደገለጹት ሴቶች የሚለብሷቸው አጭር ቁመት ያላቸው ልብሶች የጥቃት ተጋላጭነት ይጨምራሉ። ወላጆች ልጆቻቸውን እንዲከታተሉና ልጆችም ከዚህ አይነቱ ድርጊት እንዲቆጠቡ የሚያስችሉ ጥብቅ መመሪያዎች መተላለፋቸውን ተናግረዋል። ይህንን ችግር ለመቅረፍ ለጥቃት አጋላጭ በሆነ መልኩ አጭር ልብሶችን ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ ቅጣት መተላለፉን የተናገሩት ኃላፊዋ መመሪያውን ተላልፈው በተገኙት ላይ የቅጣት እርምጃ እየተወሰደ እንደሚገኝ ገልጸዋል። የኢትዮጵያ፣ የኤርትራ፣ የሱዳንና የሶማሊያ ዜጎች ወደ ምስራቅ ሊቢያ ግዛት እንዳይገቡ ታገዱ። ኢትዮጵያውያን ዜጎችን ጨምሮ ወደ አውሮፓ መሻገር የሚፈልጉ የአራቱ ሀገራት ፍልሰተኞች በሊቢያ በኩል በሰው አዘዋዋሪዎች አማካኝነት እንደሚያልፉ ይታወቃል። የምስራቅ ሊቢያ ባለስልጣናት ይህንን እገዳ የጣሉት የውጭ ዜጎች ወደ ሀገሪቱ የሚገቡበትን ሁኔታ ለመቀየር በማስፈለጉ እንደሆነ መናገራቸውን ሮይተርስ ዘግቧል። እገዳው ዲፕሎማቶችን፣ የቆንስላ ሰራተኞችንና ቤተሰቦቻቸውን እንዲሁም የቅጥር ፍቃድ ያላቸውን በትምህርትና በሕክምና ዘርፍ የተሰማሩ የአገራቱን ሰራተኞች እንደማይመለከት ገልጿል። በአሁኑ ወቅት 900 ያህል የውጭ ዜግነት ያላቸው ፍልሰተኞች ሊቢያ ውስጥ እንደሚገኙ መረጃዎች ያመለክታሉ። የቀድሞዋ የኢትዮጵያ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በተመድ ዋና ጸሐፊ ኃላፊነት እንደተሰጣቸው ተዘገበ። ዋና ጸሐፊው አንቶኒዮ ጉተሬዝ የሰጧቸው ይህ ሹመትም የተመድ የምዕራብ አፍሪካና ሳህል ቢሮ ውስጥ ገለልተኛ ስትራቴጂካዊ ግምገማ እንዲያደርጉ የሚያስችል ነው። የተመድ የምዕራብ አፍሪካና ሳህል ቢሮ በአካባቢው ለሚፈጠሩ ቀውሶች ዘገምተኛ ምላሽ በመስጠት ትችት የሚቀርብበት ሲሆን ወይዘሮ ሳህለወርቅ የተሰጣቸው ኃላፊነት የተቋሙን የአሰራር ክፍተት መመርመር ነው። ይህ የያዝነው የፈረንጆች ወር ማለትም ጁን ሲያበቃ አዲሱን ኃላፊነታቸውን የሚረከቡት የቀድሞዋ ፕሬዝዳንት በመጀመሪያ ወደ ኒውዮርክ በማቅናት ከጸጥታው ምክር ቤት አባላት ማብራሪያ እንደሚሰጣቸው ተገልጿል። በመቀጠልም የተመድ የምዕራብ አፍሪካ እና ሳህል ቢሮ ዋና መስሪያ ቤት ወደሚገኝበት ዳካር በመጓዝ ከሴኔጋል ከፍተኛ አመራሮች ጋር በመወያየት ወደ ስራ የሚገቡ ይሆናል። ለወይዘሮ ሳህለወርቅ ይህ ኃላፊነት ሊሰጣቸው የቻለው ቀደም ሲል በሴኔጋል፣ ማሊ፣ ጊኒና ኬፕ ቨርዲ የኢትዮጵያ አምባሳደር በመሆን በመስራታቸው ስለ ቀጣናው የተሻለ እውቀትና ግንዛቤ ያላቸው በሚል ነው። የህገ መንግስት ማሻሻያና የመንግስት አደረጃጀት ጉዳይ በሀገራዊ ምክክር ጉባኤ ላይ በአጀንዳነት መያዛቸው ተገለጸ። ከመጪው ሐምሌ ወር መጀመሪያ ጀምሮ ለ3 ሳምንት በሚካሄደው ሀገር አቀፍ የምክክር ጉባኤ ላይ ከሚቀርቡ አጀንዳዎች መካከል የህገ መንግስት ማሻሻያ እንዲሁም የመንግስት አደረጃጀትና ቅርጽ እንደሚገኝበት ይፋ ተደረገ። የአዲስ አበባና የድሬዳዋ ከተሞች ጉዳይ እንዲሁም የምርጫ ስርዓት በሀገር አቀፍ ጉባኤ ለምክክር ከሚቀርቡ አጀንዳዎች ውስጥ ተካተዋል። የምክክር አጀንዳዎቹን ይፋ ያደረገው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። በአዲስ አበባ ከተማ በሚገኘው የአድዋ ድል መታሰቢያ ሙዚየም አዳራሽ በተከናወነ በዚህ መርሃ ግብር ላይ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎቹ ከ200,000 በላይ ሰዎችን አወያይተን ያሰባሰብናቸው ናቸው ብለዋል። አጀንዳዎቹ የህዝብ አካታችነት ባረጋገጠ መንገድ ከህዝቡና ተቋማት የተሰበሰቡ መሆናቸውን ዋና ኮሚሽነሩ በንግግራቸው አመላክተዋል። ሀገራዊ የምክክር ኮሚሽኑ ጥናትና ምርምሮችን በአጀንዳ ግብዓትነት መጠቀማቸውን ፕሮፌሰር መስፍን በተጨማሪነት ገልጸዋል።
ሀገር አቀፍ የምክክር ኮሚሽኑ 8 አጀንዳዎችን የመረጠው እጅግ መሰረታዊ መሆናቸውና ሀገራዊ ፋይዳቸውን ከግምት ውስጥ በማስገባት እንደሆነ ዋና ኮሚሽነሩ ተናግረዋል። በ8ቱ አጀንዳዎች ውስጥ የተካተቱት የሃይማኖት ጉዳዮች፣ የሀገር ግንባታ፣ የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብቶች ጥበቃ ይገኝበታል። የማህበራዊና የኢኮኖሚያዊ እንዲሁም የአርሶ አደሮች፣ የአርብቶ አደሮች ጉዳይ፣ ሙስናና መልካም አስተዳደር እንዲሁም የሰላም ግንባታ ጉዳዮች ሌሎችም የምክክር አጀንዳዎች ናቸው። ኢራን የላቀውንና ጋዛ የተሰኘውን ሻሃድ 149 ተዋጊ ድሮን በድጋሚ ይፋ አደረገች። ኢራን ከሀገሪቱ እጅግ የላቁና ረጅም ርቀት ተወንጫፊ ከሆኑ ሰው አልባ ተዋጊ አውሮፕላኖች መካከል አንዱ የሆነውን ሻሃድ 149 የተሰኘውን የጦር መሳሪያ በድጋሚ ለእይታ መበቃቷን አስታውቃለች። በጋዛ ሰርጥ ስም ጋዛ ተብሎ የተሰየመው ይህ ድሮን በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። ከኢራን የመከላከያ ሚኒስቴር የወጡ መግለጫዎች እንደሚያሳዩት የሰው አልባ አውሮፕላኑ ዝርዝር ወታደራዊ አቅምና መግለጫዎች የሚከተሉት ናቸው። ያለማቋረጥ እስከ 35 ሰዓታት የመብረር አቅም ያለው ሲሆን እስከ 2500 ኪሎ ሜትር ድረስ ተጉዘው የውጊያ ተልዕኮችን የማከናወን ብቃት አለው። 13 ቦምቦችን ወይም 500 ኪሎ ግራም የሚመዝን ወታደራዊ ቁሳቁሶችን የመሸከም ችሎታ አለው። ይህ ድሮን ሰሞኑን በማህበራዊ ሚዲያዎችና በድረገጾች ላይ ከፍተኛ መነጋገሪያ ቢሆንም አዲስ የተመሰረተ መሳሪያ እንዳልሆነ ተገልጿል። ለመጀመሪያ ጊዜ ለህዝብ ይፋ የተደረገው እንደ አውሮፓውያን አቆጣጠር በ2021 እንደነበር ይታወሳል። በመካከለኛው ምስራቅ ያለው ቀጣናዊ ውጥረት በከፍተኛ ሁኔታ በረበበበት በዚህ ወቅት ኢራን ይህንን የረጅም ርቀት ድሮን አቅሟን በድጋሚ ማሳየቷ በዓለም አቀፍ የደህንነትና የጂኦፖለቲካ ተንታኞች ዘንድ ትልቅ ትኩረት እንዲሰጠው አድርጎታል። የኢራን መንግስት ከአሜሪካ ዕቃ የመግዛት ግዴታ እንደሌለበት አስታወቀ። የኢራን ማዕከላዊ ባንክ ገዢ አብዱልናስር ሄማቲ እንደገለጹት ቴህራን ከዋሽንግተን ጋር በተደረገ ስምምነት መሰረት ከተለቀቁትና ቀደም ሲል ታግተው ከነበሩት የሀገሪቱ ሀብቶች መካከል የተወሰነውን ክፍል የግብርና ምርቶችን ጨምሮ መሰረታዊ ቁሳቁሶችን ለመግዛት ልትጠቀምበት ትችላለች። ይሁን እንጂ ኢራን ከአሜሪካ ዕቃዎችን የመግዛት ምንም አይነት ግዴታ እንደሌለባት አሳስበዋል። ባለፈው ማክሰኞ ሰኔ 23 በተለቀቀው የቪዲዮ መልእክት ሄማቲ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን የተለቀቀውን ገንዘብ በአሜሪካ ምርቶች ላይ እንድታውል ትገደዳለች ሲሉ ያቀረቡትን ጥያቄ ውድቅ አድርገውታል። እንደ ማዕከላዊ ባንክ ገዢ ገለጻ ከሆነ በስምምነቱ መሰረት በግምት 12 ቢሊዮን ዶላር የሚጠጋው የኢራን ሀብት ለመሰረታዊ ቁሳቁሶች እና ለመድኃኒት ግዢ የተመደበ ነው። ይህ አሰራር ኢራን ሌሎች የፋይናንስ ምንጮቿን ለተለያዩ ዓላማዎች እንድትጠቀም ሊፈቀድላት እንደሚችል ሄማቲ አክለው ገልጸዋል።